ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የማሳያ የሚሆኑ የተሞክሮ የሚሆኑ የመንግስት የግል አጋርነት የመኖሪያ ቤት ልማት ፕሮጀክት ባልታዩበት በዚህ አጋጣሚ የቦታ አሰጣጥ አካሄዳችን ቁጭ ብለን ከመረመርነው ድንጋጤ ከመፍጠሩ በላይ በሀገራችን የመሬት ውስንነት ሰፊ እጥረት ባለበት የመንግስትና የሕዝብ ሀብት የሆነው መሬት በጥንቃቄ በጥናት እየተመራ ነው ብለን እንድንጠይቅ እንገደዳለን። ከላይ እንዳልኩት ምንም አይነት የመጋ የመኖሪያ ቤት ልማት ተሞክሮ በሌለበት ሁኔታ በስፋት መሬት መስጠት ምን የሚሉት የመልካም አስተዳደር ኃላፊነት እንደሆነ በምን መልኩ በማብራሪያ ብቻ የሚመለስ አይደለም። በኢትዮጵያ በአዲስ አበባ ተቀራራቢ የሪል ስቴት አልሚዎች ባሉባት ሀገርና ከተማ በምን መስፈርት 100 እጥፍ ልዩነት ሊያመጣ በሚችል መልኩ ለዚህኛው ሊከፋፈል የቻለው የሚለው ጥያቄ የግድ መጠየቅ ይጠበቅብናል። ምሳሌ እናንሳ። ኦቪድ ሪል ስቴት 9.46 ሄክታር ወይም 94,694,600 ሜትር ካሬ በጫካው ፕሮጀክት የተሰጠው ሲሆን በተጨማሪም 460 ሄክታር ወይም 4,600,000 ሜትር ካሬ በቦሌ ቡልቡላ ሳይት ተሰጥቶታል። በአጠቃላይ 4,694,600 ሜትር ካሬ ወይም በሄክታር አጠቃላይ ድምር ወይም በሄክታር 469.46 አጠቃላይ ድምር ውጤት ያለውን ቦታ ወስዷል። ይህ እንደሚያሳይ እንደሆነ ከአዲስ አበባ ቤቶች አስተዳደር ቢሮ የቴሌግራም ቻናል ከሪፖርት ጋዜጣ ያገኙት መረጃ ያሳያል። ሄልዝ ለሀገር ፕሮጀክት በጊዜው 36 ሄክታር ወይም 360,000 ሜትር ካሬ፣ አያት ሪል ስቴት የካሳንችስ መኖሪያ መንደር 26 ሄክታር ወይም 260,000 ሜትር ካሬ የመንግስት ፖሊስ ፕሮጀክት ሲሰጡ የተመጠነ መሆን አለባቸው የሚለው መርህ የተገባ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የገንዘብና የኢኮኖሚ ትብብር ሚኒስቴር ነሐሴ 2009 ዓ.ም ያዘጋጀው የመንግስት የግል አጋርነት ፖሊሲ 5 የፖሊሲ መርሆዎች ሲኖሩት ከእነዚህ ውስጥ አንዱ የመጋአ ፕሮጀክት አመራረጥ ነው። አጠቃላይ የመጋአን ፕሮጀክት ሀሳብ ከመኖሪያ ቤት ልማት አንጻር ከመቃኘታችን በፊት ለመነሻ እንዲሆን በፖሊሲው ላይ የሰፈረውን እንመልከት። የመጋአ ፕሮጀክት አመራረጥ በአጠቃላይ ከነባር የመሰረተ ልማት አቅርቦት ስሌት በተጓዳኝ የመጋአ ስሌት መጠቀም ተጨማሪ ሌሎች ጠቀሜታዎችን ሊያስገኝ እንደሚችል የሚታመን ቢሆንም ይህ የሚሆነው ግን መጋአ በአግባብ የህብረተሰቡን የመሰረተ ልማት ፍላጎት መሰረት አድርጎ ሲቀርጽ እና ወቅታዊ ተጨባጭ ሁኔታ ችግሮችን ባገናዘበ መልኩ ሲታቀድ ነው። በዚህ ምክንያት በመጋአ ስሌት የሚተገበሩ ፕሮጀክቶች የሚመረጡበት አካሄድ ከፍተኛ ትኩረት የሚፈልግ ጉዳይ ሆኗል። ኢትዮጵያ በመጋአ ስሌት ልምድ የሌላት ሀገር በመሆኗ ደግሞ ሂደቱን በጥንቃቄ የመምራት አስፈላጊነት ይበልጥ ወሳኝ ያደርገዋል። በመሆኑም በመጋአ ተግባር የመጀመሪያ ዓመታት መንግስት ፕሮጀክቶች ሲመርጥ በጥቂት የተወሰነ ሴክተሮች ላይ ትኩረት አነስተኛ መጠን ያላቸው ፕሮጀክቶች ላይ ሊያተኩር ይገባል። እነዚህ ጥቂት ፕሮጀክቶች ሲመረጡም ቢሆን በተቻለ መጠን በመጋአ ስሌት መተግበራቸው ስኬት ሊያስገኙ እንደሚችሉ ሲታመን መሆን ይኖርበታል። የመንግስት የማስፈጸም አቅም እየዳበረ ሲሄድ በመጋአ ስሌት የሚተገበሩ ፕሮጀክቶች ቁጥርና ስብጥር እያሰፋ መሄድ ይቻላል። ከላይ ካየነው የመጋአ የመኖሪያ ቤት ልማት ሀሳብ አንጻር በአዲስ አበባ ከተማ እየተካሄደ ያለው የ70/30 ፕሮጀክት ስናይ ከዚህ በፊት ሰፊ ልምድ ተሞክሮ ያለን ውጤቱም መንግስትና ሕዝብ በሰፊው ተጠቃሚ ሆኖ እያለን በእጅጉ ለማስፋት የምንሽቀዳደም እንጂ በእጃችን ባዶ ተሞክሮ ይዘን ገና አንድስ እንኳ ያጠናቀቅነው ፕሮጀክት የሌለ መሆናችንን ለማሳየት አልደፈርንም። የፖሊሲው መርህ ደግሞ በመጋአ ተግባር የመጀመሪያ ዓመታት መንግስት ፕሮጀክት ሲመርጥ በጥቂት የተወሰነ ሴክተሮች ላይ ያተኮረ አነስተኛ መጠን ያላቸው ፕሮጀክቶች ላይ ሊያተኩር ይገባል ይላል። እንደ አዲስ አበባ ቤቶች ልማት አስተዳደር ምክትል ቢሮ ኃላፊ የሆኑት አቶ መኮንን ሚጂና አገላለጽ የመንግስት የግል አጋርነት የመኖሪያ ቤት ልማት በተመለከተ 70 ከሚሆኑ አልሚዎች ጋር የመግባቢያ ስምምነት እንደተፈረመ 25 ከሚሆኑ አልሚዎች ጋር ውል ተፈራርመው የግንባታ ቦታ እንደወሰደ እንዲሁም 9 የሚሆኑ አልሚዎች ወደ ስራ ገብተዋል በማለት ማብራሪያ ሰጥተዋል።
የፖሊሲው መርህ ደግሞ ኢትዮጵያ በመጋ ስሌት ልምድ የሌላት ሀገር በመሆኗ ሂደቱን በጥንቃቄ መምራት አስፈላጊነት ይበልጥ ወሳኝ ነው ይለናል። ከዚህ አንጻር በመጋ የመኖሪያ ቤት ልማት አካሄዳችን ልምድ የሌለን ቀስ ብለን የምንራመድ ወቅቱንና አካባቢውን እየቃኘን በጥንቃቄ ልምድና ተሞክሮ በመቅሰፍ ነገን የምንማትር በ30 አመራሮች ሳንሆን የምንደርስበት የሚያጓጓን ፈጣን ሯጮች ወይም አሯሯጮች ሆነን ማረፋችን ሳያንስ አሁንም የፖሊሲ መርህ ጽንሰ ሀሳብ ገብቶንም ሆነ ሳይገባን ወይም ችላ ብለን በብዛትና ሳንሰስት ወሰን ሀብት የሆነውን መሬት ለመጋ መኖሪያ ቤት ልማት እየሰጠ መሆኑን እናያለን። በዚህ ርዕስ መግቢያ ላይ እንዳየነውም ፕሮጀክቱ ከማብዛታችንም በላይ የሚሰጠውን የቦታ ስፋት አሰጣጣችን መጠን እጅጉን መራራቁ ነው። ፖሊሲው እንደሚለን ጀማሪዎች ምንጊዜም ለመማር ተሞክሮ ለመውሰድ ነው መንቀሳቀስ ወይም መስራት ያለባቸው እንጂ ውጤታማ ሆነው በአንድ ጊዜ የህብረተሰቡን ችግር ለመቅረፍ ከዚያም ከፍል ሲል ውጤቱን ለመኩራራት መሆን የለበትም። ነገር ግን ከቀረበልን መረጃ እንኳን በመነሳት ስናየው በሪል ስቴት አልሚዎች መካከል ያለው ልዩነት ከመተንተን ይልቅ ልዩነቱ ለአንባቢ ፍርድ መተው ይቀላል። እርግጥ ቦታዎች ሲሰጡ የራሳቸው አሳማኝ የሆነም አሳማኝ ያልሆነ ምክንያት ሊቀርቡበት ይችላሉ። ነገር ግን ከፖሊሲውም ሆነ ከአዋጁ ጽንሰ ሀሳብና በአንድ ከተማ ውስጥ ያለው አነሰም በዛም ተወዳዳሪነታቸው የተመጣጣኝ በሆነ የሪል ስቴት አልሚዎች መካከል ይሁን ያህል የተጋነነ ልዩነት ያለው የቦታ ስፋት ስናይ አሰጣጡ እውን ልማቱ በፍጥነት እንዲተገበር ከመናፈቅ አንጻር ወይስ ሌሎች አንድምታዎች ይኖሩታል? እኔ አይደለሁም። አሁንም ፖሊሲው እንዲህ ይላል። እነዚህ ጥያቄ ፕሮጀክቶች ሲመረጡም ቢሆን በተቻለ መጠን በመጋ ስሌት መተግበራቸው ስኬት ሊያስገኙ እንደሚችሉ ሲታመን መሆኑ ይኖርበታል። የመንግስት የማስፈጸም አቅም እያዳበረ ሲሄድ በመጋ ስሌት የሚተገበሩ ፕሮጀክቶች ቁጥርና ስብጥር እያሰፋ መሄድ ይችላል። 4. አዲሱ የሪል ስቴት ግብይትና ገመታ አዋጅና የመጋ የመኖሪያ ቤት ደንብ ቁጥር 128/2014 አለመናበብ። አዲሱ የሪል ስቴት ግብይትና ገመታ አዋጅ 5 የረቂቅ አዋጅ ክፍል 1 አንቀጽ 7 ላይ የሪል ስቴት አልሚ ግዴታዎችን የሚያስቀምጥ ሲሆን የሪል ስቴት አልሚ በውል ሰነድ፣ በህንፃ አዋጅና በሌሎች የህግ ማዕቀፎች የተመለከቱ ግዴታዎች ማክበር እንደተጠበቀ ሆኖ በተጨማሪም የቤት ግንባታ ከተወሰነ 0% ሳይጠናቀቅ ለደንበኛ ማስተላለፍ እንደማይችል ይገለጻል። ኦቢድ ሪል ስቴት ጥር 1 ቀን 2017 ዓ.ም በጫካ ፕሮጀክት ያስገነባውን የሽያጭ ቢሮ ምርቃትና የመንደሩንም ግንባታ በኮንክሪት ሙሌት ሲያስጀምር ለዋና ስራ አስፈጻሚው ሳያጠናቅቅ ስለሚሸጡ የሪል ስቴት ቤቶች ከሪፖርተር ጋዜጠኛ ጥያቄ አቅርቦላቸው ነበር። ጥያቄው ምላሹን በጥቂቱ ላጋራችሁ። ያልተጠናቀቀ የሪል ስቴት ቤቶች ለሽያጭ ማቅረብ በአዋጁ ስለተከለከለ ሳይጠናቀቅ መሸጡ ከአዋጁ ጋር አይጻረርም? አዋጁ 80% ግንባታ ላይ ስለደረሰ መሸጥ እንደሚቻል ነው የሚደነግገው። ነገር ግን እኛ ያልነው 80% ሲደርስ ያልቃል ብለን ነው ለሽያጭ ያቀረብነው። ስለዚህ ቤቱ በከፊል ከተጠናቀቀ በኋላ የሚሸጡ በመሆኑ አዋጁ ይፈቅድልናል በማለት ምላሽ ሰጥተዋል። እርግጥ በአሁኑ ጊዜ በመጋ የመኖሪያ ቤት ፕሮጀክት የወሰዱ አልሚዎች እውን ሽያጭ የጀመሩት ጅምር ህንፃዎች 80% ደርሶ ነው። በመጋ የመኖሪያ ቤት የሚገነቡ የሪል ስቴት አልሚዎች ግብይት ከአዲስ የሪል ስቴት አዋጅ ጋር ሲናበብ ምን ይመስላል የሚለው እኔ ሀያት ሪል ስቴት በካዛንችስ የሚገኘውን የመኖሪያ ቤቶች ፕሮጀክት እንደ ውል የዋጋ ተመን ያወጣላቸው ሲሆን እስካሁን ባለው የዋጋ ተመንም የፎቅ ከፍተኛ ከ3ኛ 8ኛ የሆኑትን በሜትር ካሬ 124,000 ብር፣ የፎቅ ከፍተኛው ከ9ኛ እስከ 14ኛ የሆኑት በሜትር ካሬ 111,000 ብር፣ የፎቅ ከፍተኛው 15ኛ እስከ 25ኛ የሆኑት በሜትር ካሬ 106,000 ብር፣ የፎቅ ከፍተኛ 26 እስከ 36ኛ የሆኑት በሜትር ካሬ 97,000 ብር። አሁን ካዛንችስ ሀያት መንደር ከሄድ ቤቶች ግብይት ማካሄድ ይቻላል። የቀረበው ዋጋ በአጠቃላይ ያልተጠናቀቀ በሴሚ ፊኒሽድ ደረጃ ላይ ያለ መሆኑ ልብ ይላል። ጊፍት ሪል ስቴት የለሀገር ፕሮጀክት ጊፍት ሪል ስቴት የለሀገር ፕሮጀክት
በካሬ 140 ሺህ ብር ሲሆን ባለ 1 መኝታ ቤት 65 ሜትር ካሬ እስከ ባለ 3 መኝታ ቤት 160 ሜትር ካሬ ሲሆን በካሬ 106 ሺህ ብር ሲሆን ባለ 1 መኝታ 65 ሜትር ካሬ እስከ ባለ 3 መኝታ ቤት 160 ሜትር ካሬ ሲሆን በአሁኑ ሰዓት ቅናሽ ተደርጎ የሚሸጥ ነው። ኦቪድ ሪል ስቴት የጫካው ፕሮጀክት በካሬ 140 ሺህ ብር ሲሆን ባለ 1 መኝታ 75 ሜትር ካሬ እስከ ባለ 3 መኝታ 165 ሜትር ካሬ ነው። ይህ እንግዲህ የሚያሳየው አንዱ አዲሱ የሪል ስቴት ግብይት እና ገመት አዋጅ አንድ የሪል ስቴት ግንባታ ተጀምሮ 80 በመቶ እስኪደርስ ድረስ ለሽያጭ እንዳይቀርብ ቢያስገድድም ወይም ከተሸጠ እንኳ የገባው ብር በዚህ ሂሳብ ይቀመጣል የሚል ትርጓሜ ቢኖረውም ከላይ እንዳየነው በመጋ የመኖሪያ ቤት ፕሮጀክት የሚገነቡ አልሚዎች ጅምር የመኖሪያ ቤት ልማቶችን ለሽያጭ ማቅረባቸው ነው። እናም ሁለቱ አዋጅ የሚጣጣሙበት እና የሚናበቡበት መንገድ ቢፈጠር መልካም ነው። 30 በመቶ ሆነ 35 በመቶ የመንግስት ድርሻ አሁን ለህዝቡ ይከፋፈላል። ድርሻ ይኑረው ብንል እንኳ ህዝቡ የመግዛትና የመክፈል አቅሙ እንዴት ይገመታል? ባለፉት ዓመታት መንግስት ደረጃ የሚዘጋጁ የቤት ልማት ፕሮግራሞች ሁሉ የመንግስት እጅ ያለባቸው፣ የመንግስት ደጋፊ ያልተለያቸው እና በተለያየ መጠን የኢትዮጵያ ንግድ ባንክ የክፍያውን አብዛኛውን ክፍል ኃላፊነቱን ወስዶ ብድር የሚሰጥበት የቤት ልማት ፕሮግራም ነው። አነስተኛ መካከለኛ ገቢ ያለው ማለትም የተጠቀሰውን አጠቃላይ የክፍያ መጠን የመክፈል አቅም ስለሌለው መንግስት ባንክ ብድር አመቻችቶለት በቤት እየኖረ በረዥም ዓመት ክፍያውን የከፈለ የቤት ባለቤት ሲሆን አይተናል። የመንግስት የግል አጋርነት የመኖሪያ ቤት ልማት በተለይም የህዝቡን ድርሻ ወክሎ ባለቤት የሆነው መንግስት በምን መልኩ የድርሻውን ወስዶ ህዝቡን ተጠቃሚ እንደሚያደርግ እስካሁን የተገለጸ ነገር የለም። ዝቅተኛ እና መካከለኛ ገቢ ያለው ህብረተሰብ ክፍል በምን መልኩ ሊከፋፈል ይችላል? ወይስ ከፍተኛ ገቢ ላለው ህብረተሰብ በጨረታ ይሸጣል? አሊያ ክፍሉ ለመንግስት ባለስልጣናት በክራይ መልኩ ይተላለፋል? ሌሎች አማራጮችም ቢሆኑም በጊዜው እንዲህ ነው የሚሉ የህግ ማዕቀፍ አልሰማንም፣ አላነበብንም። ምሳሌ 1 የኦቪድ ሪል ስቴት የጫካው ፕሮጀክት። ይህ ፕሮጀክት የማስጀመር ስነ ስርዓት እና የሽያጭ ቢሮ ምረቃት በተደረገበት ጥር ወር 2017 ዓ.ም የኦቪድ ግሩፕ ዋና ስራ አስፈጻሚ አቶ ዮናስ ታደሰ የጫካ ፕሮጀክት በዋናነት የቅንጡ አፓርትመንቶች እንደሚገነቡበት በውስጡም የገበያ ማዕከል፣ ህጻናት ማቆያ እና ሌሎች መገልገያዎች እንደሚካተቱበት ገልጸው ነበር። ተጨማሪ በዕለቱ ከቀረቡት መረጃዎች መካከል ባለ 1 መኝታ ቤት ዝቅተኛው 8 ሚሊዮን ብር ሲሆን ባለ 3 መኝታ ቤት ደግሞ 22 ሚሊዮን ሊሸጥ እንደሚችል ተነግሮ ነበር። ይህ የሚያሳየን የትኛው ዝቅተኛ መካከለኛ የህብረተሰብ ክፍል ነው ባለ 1 መኝታ ቤት በ8 ሚሊዮን እንዲሁም ባለ 3 መኝታ ቤት በ22 ሚሊዮን ገዝቶ መጠቀም የሚችል ነው። መንግስት ይህን የመሰለ ከፍተኛ ዋጋ ለድሃው ህብረተሰብ ሲል ቀንሶ ያከፋፍላል? በዚህ ርዕስ በእርግጠኝነት መናገር የሚቻለው ጉዳይ ቢኖር መንግስት ከፍተኛ ገቢ ላላቸው የህብረተሰብ ክፍሎች ሊሰጥ እንደማይችል ነው። ምክንያቱም መንግስት የአዲስ አበባ ከተማ አስተዳደር የሚሰራው የመኖሪያ ቤት ልማቶች በአጠቃላይ ለዝቅተኛ መካከለኛ ገቢ ላላቸው የህብረተሰብ ክፍሎች ወገን ያለው ስለሆነ ነው። እዚህ ላይ የምናነሳቸው ዋና ዋናዎቹ ጥያቄዎች በተለይም የመኖሪያ አፓርትመንቱ 30 በመቶ ድርሻውን ተረክቦ እውን በመነሻ የመኖሪያ ቤት ልማት እቅድ እና ዓላማ መሰረት ለዝቅተኛ እና መካከለኛ የህብረተሰብ ክፍሎች የመኖሪያ ቤት ችግሮቻቸውን እንዲያቃልሉ ይከፍላል ወይስ ለመንግስት ባለስልጣናት ይተላለፋል? ቢከራይ ይሰጣል? በክራይስ ይሰጣል? አሊያም ቤቶቹን አጠቃላይ የሚደርሰውን የመንግስት ድርሻ ተሰጥቶ እንደገና ለአነስተኛ መካከለኛ ገቢ ላላቸው ነዋሪዎች እንደ አቅማቸው ሌላ አይነት ቤት ይገነባል? ምሳሌ 2 የሀገር ሄልስ ፕሮጀክት። ንብረቱ የተባበሩት አረብ ኤሚሬቶች ኩባንያ የሆነው ሄግል ሄልስ የሀገር አካባቢ ፕሮጀክቱ ሙሉ ለሙሉ ባይሆን በከፊል በማጠናቀቅ ላይ በመሆኑ ለሀገር አካባቢ የጉብኝ ማንም አይናማ የሚታዘበው ነው። ፕሮጀክቱ ይፋ በሆነበት ጊዜ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እንደገለጹ ቦታው ላይ ከ4,000 በላይ መኖሪያ ቤቶች የያዘ አፓርታማ እንደሚገነባ፣ 3 ሆቴሎች፣ ዓለም አቀፍ ደረጃውን የጠበቀ ሆቴል፣ የተለያዩ መዝናኛዎች እንደሚኖሩት ሄልስ 1.8 ቢሊዮን ብር በቦታው ላይ ለሚኖር 1,600,000 ለሚጠጉ የለሀገር ነዋሪዎች እዚህም በመኖሪያ ቤት ቦታ ላይ ቤት ተገንብቶላቸዋል እንዲኖሩ ለመንግስት መሰጠቱንም መንግስት ቦታውን ለሄግል ሄልስ በብላሽ እንዳልሰጠው ከዚህ ይልቅ
በጋራ ልማት ሕግ ከእያንዳንዱ ገቢ በአጠቃላይ ገቢ ድርሻ 27% መንግስት የአዲስ አበባ ከተማ አስተዳደር እንደሚያገኝ ሌሎች ተያያዥ ሀሳቦችን ለመግለጽ ሞክረዋል። 1600 መኖሪያ ቤት ይገነባላቸዋል የተባሉ የለገሃር ነዋሪዎች እውን ቤቱ እዚያው ቦታ ላይ ወይም ሌላ አካባቢ ተሰራላቸውን የሚለው ጥያቄ ለጊዜው እናቆየውና ከኛ አውድ አንጻር በተለይ የመኖሪያ አፓርትመንት 27% ድርሻውን ኩባንያው ሂሳብ ቆጥሮ መኖሪያ ቤትን ንግድ ቤትን ይረከባል። ከተረከበስ እውን በመነሻ የመኖሪያ ቤት ልማት እቅድና ዓላማ መሰረት ለዝቅተኛ መካከለኛ የህብረተሰብ ክፍሎች የመኖሪያ ቤት ችግሮችን እንዲያቃልሉ ያከፋፍላል ወይስ ለመንግስት ባለስልጣናት ይተላለፋል፣ በክራይ ይሰጣል፣ አለያ ቤቶችን አጠቃላይ የሚደርሰውን የመንግስት ድርሻ ተሰጥቶ እንደገና ለአነስተኛ መካከለኛ ገቢ ላላቸው ነዋሪዎች እንደ አቅማቸው ሌላ አይነት ቤት ይገባል? የመጨረሻው ክፍል ሳምንት ይቀጥላል። ከአዘጋጁ ጽሑፍ የጻፈውን አመለካከት የሚያንጸባርቅ መሆኑን እንገልጻለን። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።